ብዙዎቻችሁ እንግዲህ ስለ 444 ቁጥር ሚስጥር ጠይቃችሁኛል። ግማሾቻችሁ ደግሞ ኑ አሽ ያተሳሳት ይሄ ኤንጅል ነምበር የመላእክቶች ቁጥር ነው መንፈሳዊ ይዘት አለው ብላችሁ ኢቭን ከመጽሐፍ ቅዱስ አንጻር ልትተነትኑልኝ የሞከራችሁ አላችሁ። ግማሾቻችሁ ደግሞ ፕሮፋይል ፒክቸራቸው ላይ ስለሚጠቀሙ ሰዎችም አምጥታችሁልኛል። ኦኬ ግልጽ ላርግላችሁና ውሳኔው እናንተ ነው። ይኸውላችሁ አንዳንድ ጊዜ ነገሮችን መንፈሳዊ ማድረግና ትክክለኛ መንፈሳዊነት በጣም የተለያዩ ናቸው። ግማሾቻችሁ እስቲ ኤአይ ላይ ሰርች አድርገው መንፈሳዊ ቁጥር ነው ይልሃል ብላችሁም ያላችሁኛላችሁ። እኔ ይሄንን ነገር በዛኛው ቪዲዮ እንዳልኳችሁ ነው ከድሮ ጀምሮ ነው የማውቃቸው። አይደለም ይሄንን ቁጥር አሁን ኤአይ ሰርች ማድረግ ቀርቶ መጽሐፉ አለኝ ሼር ማድረግ እችላለሁ ከፈለጋችሁ። ኢቭን እነዚህን ቁጥሮች ስለመሰረተችው ሴትዮም እንዴት እንደመሰረተችው እናንተ ራሳችሁ በምትፈልጉት ሰርች ኢንጂን ሰርች አድርጋችሁ የምታያቸውን መረጃዎች ይሰጣችኋለሁ። ስለዚህ በደንብ አድርጋችሁ ረጋ አድርጋችሁ ስሙኝ። ታዲያ እነዚህ ቁጥሮች ከየት መጡ? ኤንጅልስ ነምበር የምንላቸው ከየት መጡ? ይህን መረዳት በጣም ያስፈልጋል። ኤንጅልስ ነምበር የምንላቸው የመጡት እነዚህ ይሄ ማመናፈስና እንደዚህ አይነት ቁጥሮችን ሳያስፈልጉ ሰይጣናዊ ልምምዶችን ወደ መንፈሳዊ ልምምድ የከተቱብን በተለይ ከኒው ኤጅ ሙቭመንት ላይ ከአዲሱ ዓለም እንቅስቃሴ ጋር በተያያዘ ነው። ይህንን በማስረጃ ልንገራችሁ። በተለይ ከዚህ ጋር የምትነሳ አንድ ሴት አለች። በካርታ ጥንቆላ የምታምን በቁጥሮች ቀመር ነገሮችን እተነብያለሁ ብላ የምታምን በነሱ የሆነ ስም የሚሰጧት፣ በእኛ ግን በኖርማል አገላለጽ የጠንቋይ የሟርት ስራ የምትሰራ እንደማለት ነው። እቺ ሴት እንግዲህ ምን ታደርጋለች መሰላችሁ? ይኸውላችሁ መናፍስት መላእክት ከኛ ጋር ኮንታክት ማድረግ ቢፈልጉ በምንድን ነው ኮንታክት የሚያደርጉት? መታው አያወሩንም። ስለዚህ በምንድን ነው ብላ አስተማረች ማለት ነው። በቁጥሮች ነው። ስለዚህ እነዚህን ቁጥሮች በተደጋጋሚ ካያችሁ ኢንሲደንት አይደለም፣ አጋጣሚ አይደለም፣ መልእክት ለእናንተ ተላልፏል። ያንን መልእክት እናንተ መተርጎም አለባችሁ ትላለች። ለምሳሌ አንድ ሰው በሬዲዮ መልእክት ቢናገር ያ የሬዲዮ መልእክት ሄዶ ሰውየው የሚቀበለው በምንድን ነው? በሆነ በሬዲዮ ፍሪኩዌንሲ በመቀበያ ነው አይደል? ወይ ሪሲቨር ያስፈልጋችኋል ያንን መልእክት ለመቀበል። እንደዛ መተርጎሚያ ይዛችሁ መዘጋጀት አለባችሁ። እኔ ደግሞ ይህንን እሰጣችኋለሁ ብላ እዚህ ጋር የምታዩትን ኤንጅል ነምበር መጽሐፍ ጽፋ አስቀመጠች ማለት ነው። ስለዚህ የኤንጅል ነምበር ታሪክ በጣም ገነነ። ከዛ ሰዎች ይወላችሁ አንድ ነገር ትኩረት ካረጋችሁበት፣ ለምሳሌ እንደዚህ ተደጋጋሚ ቁጥሮችን ካላችሁ በተደጋጋሚ በሄዳችሁበት ቦታ ሁላ እነዛ ተደጋጋሚ ይገጥሟችኋል መንፈሱም ስለሚሰራ። ስለዚህ የዛኔ እውነት ነው ብላችሁ ትቀበላላችሁ። ያንን መጽሐፍ ገለጥ አድርጋችሁ እኔ ለምሳሌ 134 ቁጥር በጣም እፈልግ ነበር፣ እወድ ነበረ። ለምን? እዛ ጋር ኤንጅልስ ነምበር መጽሐፍ ላይ የሚሰጠው ነገር ስላለ። ታርጋ መንገድ ላይ ያየው ሰዓት ድንገት ሳወጣ ኦኬ ፈጣሪ ሊነግረኝ የፈለገው መልእክት ነበረ፣ ሰዓቷ የሆነ ነገር መልእክት። ከዛ ኤንጅል ነምበር መጽሐፌን አወጣና በኪሴ ይዤ ነበር የሚሄደው። ከዛ እንደዚህ ነው ብዬ እገልጽ ነበረ። የዚህ ሴትዮ መጽሐፍም ማለት ነው። ግን በኋላ ላይ ታሪኳን በደንብ ሳጠና እሷ ራሱ ወደ ክርስትና ተመልሳ እነዚህን ስራዎች ትታ ይሄ ነገር የሰራሁት ነገር ስህተት ነው፣ መንፈሳዊ ምሪት አይደለም፣ ኢ መንፈሳዊ ነው ብላ ራሷ እርግፍ አድርጋ ትታ ንስሐ ገብታ ያለፈችው ነገር ነው ይሄ ነገር። ገብታችሁ ታሪኳን ማንበብ ትችላላችሁ። ከዛ በኋላ ነው ከአዲሱ ዘመን እንቅስቃሴ በተለይ አብርሆት ወይም ኢሊሚኔሽን ከምንለው ዘመን ጋር ወይም ከኢሊሚናንቲዎች ጋር ደግሞ በመያያዝ የቁጥሮች ሚስጥርና ሰብሊሚናል ሚሴጆች ወይም ሳይታወቅ ወደ ሰዎች አእምሮ የሚተላለፉ ሚሴጆች መምጣት ጀመሩ። ስለዚህ ቁጥሮችን እናመናፍሳቸው ካልን 6 ቁጥርን ማመናፈስ ይችላሉ። ይኸውላችሁ ቁጥሮች ብዙ ጊዜ መንፈሳዊ መልእክቶችን ያስተላልፋሉ። ይሄ የማይካድ እውነት የሆነ ነገር ነው። በተለይ ደግሞ ከ6ኛው መቶ ክፍለ ዘመን ጀምሮ በተለይ እንደ ፓይታጎረስ አይነት ያሉ ሰዎች ቁጥራዊ ቀመሮችን በመጠቀም የተለያዩ ነገሮች መስራት ከጀመሩ በኋላ ሰዎች ቁጥሮችን ይጠቀማሉ። ያ ብቻ አይደለም። በመጽሐፍ ቅዱስ ላይ ትልልቅ ሚስጥሮች ትልልቅ ነገሮች በቁጥሮች ሲቆለፉና ሲታሰሩ ታያላችሁ። ቁጥሮች ምልክት ናቸው። በተለይ ደግሞ በልዩ ሁኔታ ደግሞ ቁጥሮች በመጽሐፍ ቅዱስ ላይ የተለያዩ ትርጉሞች ሲኖራቸው ትመለከታላችሁ። ለምሳሌ 7 ቁጥር ፍጽምናን ሲያሳይ ትመለከታላችሁ በጣም በተደጋጋሚ ጊዜ። 6 ቁጥርን ከማቴሪያል ነገሮች ጋር ሲያያዝ ምናምን ታያላችሁ። ያ ብቻ አይደለም፣ ቁጥሩም የሰው ቁጥር ነው ተብሎ 666 ደግሞ በዮሐንስ ራእይ ላይም እንደተጠቀሰ ታውቃላችሁ። ነገር ግን ለእያንዳንዱ ቁጥር ግን ራሳችን ሚኒንግ እየሰጠን መሄድ አለብን ማለት ግን አይደለም። ያ እንግዲህ አንዳንድ ጊዜ ወደ አጋንንታዊ ልምምር ሊከተን ስለሚችል በጣም መጠንቀቅ መቻል አለብን። ለምሳሌ 444 ቁጥርን እናንተ ያስቀመጣችሁበት መንገድ አለ። ይሄ ማለት ከአራቱ ማዕዘናት ጋር ከአራቱ ባህሪያት ዳችሁ ያያያዛችኋቸው ነገሮች አሉ። እኔ 6 ቁጥርን እንደዛ አድርጌ 666 ቁጥርን መንፈሳዊ አድርጌ ላስቀምጥላችሁ። ለምሳሌ የሰው ልጅ የተፈጠረው በስድስተኛው ቀን ነው።
ሰው ልጆች መስራት አለባቸው የሚባለው ለ6 ቀን ነው። ይኸውላችሁ ፍጥረትን ይወክላል፣ መስራትን ይወክላል። ያ ብቻ አይደለም። የሰለሞን ቤተ መቅደስ ደረጃው 6 ነበረ ዙፋኑ ላይ ሲወጣ። ያ ብቻ አይደለም። 6 የመሸሸጊያ ከተሞች ለእስራኤሎች ተሰጥተው ነበር። ያ ብቻ አይደለም። ክርስቶስ የመጀመሪያውን ተአምር ያደረገው በ6 ጋኖች ላይ ነው። ስለዚህ 6 ቁጥር መንፈሳዊ ነው፣ ለጥሩ ነገር እንጠቀመው ብዬ በመጣ ትቀበሉኛላችሁ? ልክ እንደዛ አይደለም። ይኸውላችሁ 4 ቁጥርንም የሚወክል 3 ቁጥርንም የሚወክል በ5 ቁጥር ልሰራላችሁ ይችላል። በ5 ቁጥር ለምሳሌ ዳዊት የሰበሰባቸው ቁጥሮች ስንት ናቸው? 5። ገብታችኋል አይደል? ቤተ ክርስቲያን ራሱ ሲሰራ መስኮቱ፣ በሩ፣ ደረጃው ኤቭሪቲንግ በቁጥር ነው የሚቀመጠው። ግን መጽሐፍ ቅዱስ ላይ ብትሄዱ 4 የሚል ፓተርን፣ 1 3 የሚሉ ፓተርኖች ግን የሉም። የጥንታዊ ክርስቲያኖችም ይህን ሲጠቀሙት አታዩም? ሌሎችም ማለት ነው። ስለዚህ የመንፈሳዊ ዓለም ጥበቃ ብላችሁ 4 ቁጥር የምትጽፉት ነገር ለእኔ ነው ጀጅመንት ላይሆን ይችላል፣ ለእኔ ትክክል አይደለም። እናንተስ እንዴት ተረዳችሁት? እናንተ እንዴት ገመገማችሁት?